ከክፍለ ዘመናት በፊት አምላክ ለሰው ልጆች ቁርአንን መመሪያ ይሆን ዘንድ ላከ። ለሰዎችም ይህንን መጽሐፍ አጥብቀው ይዘው ወደ ሐቅ መንገድ እንዲመሩ ጥሪ ያቀረበ። ይህ በመላኩ የመጨረሻ የሆነው መለኮታዊ መጽሐፍ ከወረደበት ጊዜ አንስቶ እስከ ትንሣኤ ቀን ድረስ ለሰው ልጆች ዋነኛ መመሪያ ሆኖ ይቆያል። ቁርአን አቻ ያልተገኘለት ያገላለጽ ስልቱና በውስጡ ያዘለው የላቀ ጥበብ በእርግጥም የአምላክ ቃል እንዲሰኝ ማስረጃዎች ናቸው። በተጨማሪም ቁርአን ከአምላክ የተላከ መሆኑን የሚያረጋግጡ ብዙ ተአምረኛ ባህሪያቶች አሉ። ከነዚህ ባህሪያቶች ውስጥም አንዱ ሃያኛው ክፍለ ዘመን ባፈራው ቴክኖሎጂ ብቻ ሊታወቁ የቻሉትን እውነታዎች ከ1400 ዓመት በፊት በቁርአን ውስጥ ተገልጸው መገኘታቸው ነው። በእርግጥ ቁርአን የሳይንስ መጽሐፍ አይደለም። ነገር ግን እጅግ በጣም ጥር ምጥን ባለና ጥልቅ ዕውቀትን ባዘለ መልኩ በአንቀጾቹ የተገለጹት በርካታ ሳይንሳዊ እውነታዎች ሃያኛው ክፍለ ዘመን ባፈራው ቴክኖሎጂ ብቻ ሊታወቁ የቻሉ ናቸው። እነዚህ እውነታዎች ቁርአን በወረደበት ወቅት ሊታወቁ የማይችሉ መሆናቸው ቁርአን የአምላክ ቃል ስለመሆኑ ይበልጥ ማስረጃዎች ናቸው። የቁርአንን ሳይንሳዊ ተአምራቶች ይበልጥ ለመረዳት ይህ መጽሐፍ በወረደበት ጊዜ የሳይንስ ዕውቀት የደረሰበትን ደረጃ መመርመር የግድ ይሆናል። በሰባተኛው ክፍለ ዘመን ቁርአን ከመውረዱ በፊት የአረቡ ህብረተሰብ ብዙ መሰረተ ቢስ እምነቶች ነበሩት። ጠፈርንና ተፈጥሮን ለመመርመር የሚያስችል ቴክኖሎጂ ስላልነበራቸው ካለፈው ትውልድ በወረሱት አፈ ታሪክ ነበር የሚያምኑት። ለምሳሌ ያክል ሰማይን የሚደግፉት ተራሮች ናቸው ብለው ያስቡ ነበር። ዓለምም ጠፍጣፋ እንደሆነችና ትላልቅ ተራሮች በሁለቱም ጫፎች እንደሚደግፏት እነዚህም ተራሮች የመንግስተ ሰማያትን ጣሪያ የሚይዙ ምሰሶዎች ናቸው ብለው ያምኑ ነበር። የሆነው ሆኖ እነዚህ መሰረተ ቢስ የአረብ እምነቶች ቁርአን በመምጣቱ ምክንያት ተወገዱ። አላህ የሰማያትን የምታየው ተዓማድ ሳይኖራት ያነሳት ነው የሚለው በሱረቱ ራዕድ ቁጥር 2 ላይ የወረደው የቁርአን አንቀጽ ለምሳሌ ሰማይን የሚደግፉት ተራሮች ናቸው የሚለውን ሐሳብ አከሸፈው። በሌላም በተለያዩ የዕውቀት ዘርፎች በዚያን ጊዜ ማንም ሰው ሊያውቃቸው የማይችላቸውን ጠቃሚ እውነታዎች ግልጽ አደረገ። ሰዎች ስለ ስነ ፈለክ፣ ስነ ህይወትና ፊዚክስ ያላቸው ዕውቀት በጣም ትንሽ በነበረበት ጊዜ የተላከው ቁርአን በተለያዩ የዕውቀት ዘርፎች ቁልፍ የሆኑ ሐሳቦችን ይዞ ነው የወረደው። ለምሳሌ ያክል የዩኒቨርስ ምስረታ፣ የሰው ልጅ አፈጣጠር፣ የከባቢ አየር መዋቅር፣ በምድር ላይ ህይወት እንዲኖር የሚያስችል ረቂቅ አመጣጠን የመሳሰሉት ይገኙበታል። በመቀጠልም በቁርአን ውስጥ ከተጠቀሱት ሳይንሳዊ እውነታዎች መካከል አንዳንዶቹን እንመልከት። የዩኒቨርስ ምስረታን ቁርአን በሱረቱል አንዓም አንቀጽ 101 ላይ እንደሚከተለው ገልጾታል። እርሱ ሰማያትንና ምድርን ያለ ብጤ ፈጣሪ ነው። ይህ በቁርአን የተሰጠው መረጃ ከዘመናዊ ሳይንስ ጋር ፍጹም ስምምነት አለው። አስትሮፊዚስቶች ወይም የጠፈር ቁስ አካል አጥኚዎች አሁን የደረሱበት ውሳኔ እንደሚገልጸው
የዩኒቨርስ ቁስ አካላዊ ገጽታና ታይም ወይም ጊዜ የሚባለው ጽንሰ ሐሳብ ጅማሬ ሊኖረው ወይም ወደ መኖር ሊመጣ የቻለው ከብዙ ዓመት በፊት በተከሰተው አብይ ፍንዳታ ወይም ቢግ ባንግ ምክንያት ነው የሚል መደምደሚያ ላይ ደርሰዋል። ይህ አብይ ፍንዳታ ወይም ቢግ ባንግ የተባለው ክስተት ከ15 ቢሊዮን ዓመታት በፊት ከምንም ተነስቶ ለዩኒቨርስ መፈጠር ምክንያት ሆኗል። ዘመናዊ የሆኑ የሳይንስ የጥናት ቡድኖችም ለዩኒቨርስ ምስረታ ተቀባይነት ያለውና በማስረጃ ሊረጋገጥ የሚችለው ንድፈ ሐሳብ ይህ ብቻ እንደሆነ ተስማምተውበታል። ምንም ካልነበረበት ሁኔታ ማለትም ቁስ አካል ወይም ማተር፣ የአንድ ነገር ኃይል ወይም ኢነርጂ እንዲሁም ጊዜ ወይም ታይም የሚለው ጽንሰ ሐሳብ ካልነበረበት ሁኔታ ከምንም ተነስቶ ቢግ ባንግ ወይም አብይ ፍንዳታ በተሰኘ ክስተት ቁስ አካልና ጊዜ ሊፈጠሩ ችለዋል። ይህም ስለተፈጥሮና ውስጧ ስላሉ ነገሮች ተዛምዶ በሚያጠና ሜታፊዚክስ በሚባል የእውቀት ዘርፍ ብቻ ሊገለጽ የሚችል ነው። ይህ በፊዚክስ በቅርቡ የታወቀ እውነታ ለእኛ ከ1400 ዓመት በፊት በቁርአን ተገልጾልናል። ከ1400 ዓመት በፊት የስነ ፈለክ ጥናት ወይም አስትሮኖሚ ገና እንጭጭ በነበረበት ወቅት የወረደው ቁርአን በሱረቱ ዛሪያት አንቀጽ 47 ላይ ዩኒቨርስ እየሰፋ እንደሚሄድ ሲገልጽ ሰማይንም በኃይል ገነባናት እኛም እያሰፋናት በመሄድ ላይ ቻዮች ነን ይላል። በዚህ አንቀጽና በሌላም ብዙ አንቀጾች ሰማይ የሚለው ቃል ህዋንና ዩኒቨርስን ለማመልከት በጥቅም ላይ ሲውል እናየዋለን። አሁንም ይህንኑ ትርጉም ይዞ ነው እዚህ ቦታ ላይ የገባው። በሌላ አባባል በቁርአን ውስጥ ዩኒቨርስ እየሰፋ እንደሚሄድ ተላልፎልናል። ሳይንስም እስካሁኗ ዕለት ድረስ የደረሰበት ውሳኔ ይኸው ነው። እስከ 20ኛው ክፍለ ዘመን ጅማሬ ተሰራጭቶና ተንሰራፍቶ የነበረው አስተያየት ዩኒቨርስ የማይለወጥና ጅማሬ የሌለው ነው የሚል ነበር። ሆኖም ግን በዘመናዊ ቴክኖሎጂ ገዛ የተደረጉ ጥናቶች እና ስሌቶች ዩኒቨርስ ጅማሬ እንዳለውና ያለማቋረጥ እየሰፋ እንደሚሄድ ገልጸዋል። በ20ኛው ክፍለ ዘመን መጀመሪያ ላይ ሩሲያዊው የፊዚክስ ሊቅ አሌክሳንደር ፍሬድማን እና ቤልጂያኑ የጠፈር ተመራማሪ ጆርጅ ላማትራ በንድፈ ሐሳብ ደረጃ እንዳሰሉት ዩኒቨርስ ያለማቋረጥ እንቅስቃሴ ላይ እንደሆነና እየሰፋ እንደሚሄድ ገልጸዋል። ይህም እውነታ በ1929 በተደረገው በምልከታ በተገኘ የጥናት ናሙና ሊረጋገጥ ችሏል። አሜሪካኑም ጠፈርተኛ ኤድመን ሃብል ሰማይን በማጉያ መነጽር ከተመለከተ በኋላ ከዋክብት ያለማቋረጥ እየተራራቁ እንደሚሄዱ አሳውቋል። በዩኒቨርስ ውስጥ ያሉት